እንግዲህ የሚረጫጨውን ማርታ ብላችኋል። እኛ የሚረጫጨውን ነገር በደንብ አዳምጡ ሴቶች እያደራችሁን። መቼም ጠንቋይ ቤት መሄድ አይጠበቅብንም። ሶስተኛ ወገን ትዳር ላይ ማስገባት አይጠበቅብንም። የትኛችሁም ሁኑ ትዳራችሁ በቀላሉ እጃችሁ ቤታችሁ ላይ እንዴት እንደምታስገቡ። ትዳር ማለት ከእግዚአብሔር የተሰጠን ነው። ትዳር ሚስጥር አለው። ትዳር ስንኖር ቻሌንጅ ነው፣ ዋጋ ያስከፍለናል። ለዛ ለትዳር ደግሞ እኛ ዋጋ የምንከፍል እናቶች ለልጆቻችን ብለን ነው። ስለዚህ ለልጆቻችን ዋጋ ስንከፍል ለባሎቻችንም ዋጋ መክፈል አለብን። ባል ማለት የመጨረሻ ህይወት ነው። ጎጆ ማለት ቤታችን ነው፣ መቀበሪያ፣ የምንኖርበት፣ የምንጦርበት፣ ከዛ ልፍ ስል ደግሞ የምናርፍበት፣ የምንሞትበት ቤት ነው። ከዛ ወደ መቃብር ነው የምንሄደው ከህይወት ከትዳር በኋላ ማለት ነው አይደለ? ስለዚህ ቤታችሁን፣ የትዳር ጎጇችሁን፣ ቤታችሁን ቀለል አድርጋችሁ የምታዩ ሰዎች እግዚአብሔር ይቅር ይበላችሁ። ትዳር እንደዚህ ቀለል አድርጋችሁ የምታዩት ነገርና ትዳርን እንደፈለጋችሁ እያሽከረከራችሁ የምትኖሩ ሰዎች አይደላችሁም። እኔ ትዳር ላይ በጣም መሰራት አለበት። ትዳር ማለት የእግዚአብሔር ሚስጥር ነው። እሱም መሰጠት ነው። እግዚአብሔር የሰጠው እግዚአብሔር ላደለው ነው ትዳር የሚይዘው። ትዳራችን ቤታችን ነው፣ ልጆቻችን ናቸው፣ ጎጇችን ነው፣ መሶባችን ነው፣ ከፍተን የምንበላበት፣ ለሰው የምናበላበት፣ እንግዳ የምንጠራበት፣ እናት መሆናችንን የምንገልጽበት፣ ዋጋ የምንከፍልበት፣ ማህበራዊ ኑሮ የምንኖርበት። እናትነት ማለት ትዳሩ ጋር ነው። እንግዲህ እናት የሚለው ቋንቋ የሚመጣው አሁን ነው። ትዳር ስንይዝ ነው እንግዲህ ራሳችን ስንችል ነው። እድር፣ እቁብ፣ ፋሚሊ፣ ጎረቤት፣ ቡና ጠጡ፣ በዓል ሲሆን መጠራራቱ ምናምን ትዳር ላይ ስንሆን ብቻ ነው። አለበለዚያ እናቶቻችን ናቸው ይሄን የሚያደርጉት አይደለም። ይሄንን ለማድረግ ደግሞ ትልቅ ዋጋ ያስከፍለናል። ትዳራችን በደንብ መያዝ አለብን። ልጆች መውለድ አለብን። ቤታችንን መያዝ አለብን። ከዛ እልፍ ሲል ደግሞ ባሎቻችንን ማክበር አለብን። ባል እኛን ማክበር አለበት፣ እኛ ባልን ማክበር አለብን። ምክንያቱም ትዳር የተሰጠን ከእግዚአብሔር ነው። ትዳር መሀል ደግሞ ሁል ጊዜ ሴጣን አይጠፋም፣ ሁል ጊዜ ዳቢሎስ አይጠፋም። ሁል ጊዜ መንገዱን መክፈት፣ ጸብ የሚፈጠርበትን መንገድ ነው የሚፈልገው። እና አንዳንዴ ሴቶችዬ፣ ወንዶቻችን እኮ ውጭም ተበሳጭተው ሲመጡ የሆነ ነገርም ሲጎልባቸው ቤት ውስጥ ነው ማንነታቸውን የሚያሳዩት፣ ወንድነታቸውንም የሚያሳዩት። ስለዚህ ልንረዳቸውና ልናዳምጣቸው ይገባል። ምን ችግር አለው? የልጆቻችን አባት ናቸው። ለምታልፍ ለሁለት ደቂቃ ወይ ለአንድ ደቂቃ ስንል እልፍ ማለት ስንችል አብረን በጣም ምላሳችን ረዝሞ አንድ ሲናገሩ 10 የምንናገር ሴቶች አለን። በትክክል እውነት ለመናገር ከሆነ ስለዚህ ትዳር እንደዚህ እንደቀላል የምናየው ነገር ሳይሆን ለልጆቻችን ራሱ እያስጨበጥን የምንሄደው ትዳር መልካም ነገርና ትዳር ጥሩ ነገር እንደሆነ፣ ከዛ እልፍ ሲል ደግሞ ባሎቻችንም እኛን ማክበርና ማፍቀር እንዳለባቸው፣ ለእኛ ጥሩ ሪስፔክት ያስፈልጋቸዋል እንጂ ሚስት አትመታም፣ ባል ችሽ አይባልም። የእውነቴን ነው የምላችሁ፣ ሚስትም ችሽ አትባልም። በጣም ነውር፣ በጣም የወረደ ነውር ነው እንዴ! ሚስቱን አቅፎ የሚተኛውን ስሜቱን የሚረካበትን፣ ባሏን አቅፋ የምትረካበትን፣ ክብሯን ገላዋን የምታገናኝበትን፣ ህይወቷን ትስ ብላ መልስ አብራ ትተኛለች። ትስ ብሎ መልሶ አብሮ ይተኛል። የእውነቴን ነው የምላችሁ፣ በጣም ስነ ምግባር የጎደላቸው እንደዚህ ለመደባበሪያ አብረው የሚኖሩ ሰዎች ካልሆኑ በስተቀር ይሄ ዘላቂ ህይወት ትዳር እኮ 80 ዓመት አብረው ያኖረን ማለት እኮ 80 ወረቀቱ ብቻ አይደለም። 80 ዓመት አብረን እንድንኖር ነው። ወረቀቱ ትርጉም የለውም፣ ሚኒንግለስ ነው። እነዚህ ትዳር ላይ በጣም አብዛኛውን ፍቺ ነው የምናየው፣ አስነዋሪ ነገር ነው የምናየው። እና ለዛ ደግሞ ዋጋ ስለሚያስከፍለን ጥንቃቄ ማድረግ ስላለብን ነው የምላችሁ። እና የሚረጫጨውን ነገር ቤታችን ሶስተኛ ወገን አታስገቡ። ልጆቻችሁ የመጀመሪያ ልጃችሁ የበኩርም ይሁን የመጨረሻም ልጃችሁ አስተዋይም ቢሆን ልጆቻችሁን እንኳን ትዳር መሀል አታስገቡ። በጣም መጠንቀቅ ያለባችሁ ትዳር ላይ ሌላ ሶስተኛ ወገን የገባለት ነው ትዳር የሚፈርሰው። እውነቴን ነው የምላችሁ። የንስሐ አባት፣ ቤተሰብ፣ እህት፣ ወንድም፣ ልጅ እንዴት ብሎ ትዳር ማለት እኮ በራሱ ትዳር እንዴት ነው? እኛ ስንተኛ ከባሌ ጋር ሌላ ሰው እናስገባለን እንዴ? እኔና ባሌ እኮ ነን መተኛት የምንችለው አይደል? ልጆቻችንን ስንፈጥር ሌላ ሶስተኛ ሰው አለ እንዴ መሀላችን? እኔና ባለቤቴ ብቻ እኮ ነን። ታዲያ ለምንድን ነው ሶስተኛ ጸብ ሲመጣ ሶስተኛ ሰው የሚያስፈልገው? እንደዛው እዛ ላይ ሶስተኛ ሰው እንደማያስፈልገን ሁሉ
ሶስተኛ ሰው ጸብ ላይ መግባት የለበትም። ስለዚህ አሁን የፈለገ የባሰ ጸብ እንኳን ያልተረጋጋ ጸብ እንኳን ቢመጣ የሚረጫጫውን አድርጉና ትዳራችሁን ቤታችሁን ሰላም ፍጠሩበት። ቀለል አድርጋችሁ ማለት ነው። እንዴት ነው የምናቀለው? ሶስተኛ ወገን የምናስገባው ከእግዚአብሔር የተላከልንን መዳኛ ብቻ። ከዛ እሱንም አንደኛ ፌጦ፣ ሁለተኛ ግራዋ፣ ሶስተኛ ምድር እምቧይ፣ ሎሚ፣ ጸበል፣ ቀበርቾ እነዚህ ስድስቱን አድርገን ሰላም ለማምጣት እርጭጭት ቤት ውስጥ ግቢ ውስጥ እርጭጭት አድርገን ያለውን ሰላም ብናየው እንዴት ጥሩ ይመስላችኋል? ለመሰላችሁ ዳቢሎስ ይወጣል፣ ሴጣን ይወጣል። ግራዋ ነው፣ መራራ ነው። ፌጦ ታውቁታላችሁ። ምንም መጋኛም ምችም እንዳይመታን በጠዋት አዲስ ዓመት ሲመጣ እንቁጣጣሽ ልንወጣ ስንል እናቶቻችን ፈትፍተው ያጎርሱንና እንወጣለን ፌጦ። ስለዚህ ምንም ከብዙ ከደንቃራ ነገር ከመራራ ነገር እንዲጠብቀን እግዚአብሔር ነው ፌጦ እንግዲህ ከድንገተኛ ነገር እንዲጠብቀን ማለት ነው። ግራዋ እንግዲህ ምርር ያለ ነገር ምርር ያለ ይሄ ቤታችን ላይ የመረረ ህይወት እንዳይገባ እንደ ግራዋ የሚያስጠላ ነገር መራራ ነገር አለ የለም። እንደ ግራዋ የሚመር ቤታችን እንዳይሆን ቤታችን ሰላም እንዲመጣ ይሄ ያመረረውን ነገር እዛው እንዲያቀዘቅዝልን ግራዋውን እንረጫጫለን ማለት ነው። ከዛ ፌጦ፣ ከዛ ደግሞ ሎሚም ያው አረንጓዴ ነገር ነው። ጠቅላላ የተናገርኳቸውን ነገሮች ብታያቸው ትርጉም አላቸው፣ ግን አረንጓዴ ናቸው። ፌጦ ነው፣ ፌጦ ብቻ ነው። ያው ቴስቱ ነው የፌጦ መራራ እንደ ሎሚውና እንደ ግራዋው ማለት ነው። ከዛ ጸበል ደግሞ የእግዚአብሔር ጸበል ነው አይደል? የእግዚአብሔር ነው። ቀበርቾ ደግሞ ቡዳ የሰው አይን ሲበዛብን ትዳራችን ላይ እንቅፋቶች ደንቃራዎች ሲበዙብን የተለያየ ነገር ቤታችን ላይ እጀሰብም ይሄ የሚወረወርም ስንወጣም ስንለብስም እኮ ሲያዩን እኮ አይናቸው ደም የሚለብስ እንጨት የሚያደርቅ ህዝብ ነው ያለው። ሁሉም ባይሆንም እዛ ውስጥ የተወሰኑ ሰዎች እንደዚህ አይነት ነካሽ ሰዎች አሉና ከዛ ውስጥ እንዲጠብቀን ደግሞ ምን እናደርጋለን? ቀበርቿችንን እናደርጋለን ማለት ነው። ቀበርቾ፣ ፌጦ፣ ምድር እምቧይ በጣም ኢምፖርታንት ነው። ኢምፖርታንት ለሰላቢ፣ ለቡዳ፣ ለምቀኛ፣ ለሟርተኛ፣ ለሸረኛ ምድር እምቧይ። ይሄንን አድርገን ጸበል ጨምረን ብትን ስናደርገው ባሎቻችን እንኳን ሊመጡ ሲሉ እሳት ለብሰው እሳት ጎርሰው የሚመጡ ባሎቻችን ከበር ላይ ጀምረን የሚመጡበትን ሰዓት አውቀን እንዳይረጋገጥ እነሱ ከመግባታቸው በፊት ርጭት ማድረግ አለብን። የእውነቴ ነው የምላችሁ። እንዴት ሰላማችን የተረጋጋ እንደሚሆን ህይወታችን እንዴት የሰከነ እንደሚሆን በቀላሉ ራሳችንን ማስተካከል እንችላለን። የየትኛውን ቦታ አትሂዱ። ትዳር ለማስተካከል ቤታችሁን ሞቅ ደመቅ ለማድረግ የእናንተ ዋጋ መከፈል ነው እንጂ ያለበት ሶስተኛ ወገን የንስሐ አባታችን ጋር ከሊት ጋር እናቴ ጋር ወንድሜ ጋር እያላችሁ ቤታችሁን አታፍርሱ። ጎጆ ስትመሰረቱ በመስዋዕትነት ነው ያ ጎጆ የቆመው። ብዙ ቻሌንጅ ነው የቆመው። ዛሬ በቀላል እንደዚህ በ5 ደቂቃ በ10 ደቂቃ ማፍረስ ቀላል ነው። እሺ መገንባት ግን ከባድ ነው። ብዙ ቆይ ዛሬ ምንም የለንም፣ ቆይ እንደዚህ ሆኖ ዛሬ እንደክ ትንሽ ይቀረናል ምናምን እየተባለ እንዴት ጥርቅምቅም እያለች አንድ ባንድ ተለቅማ ነው ትዳር የተመሰረተችው። እና ትዳርን ባንድ ጀንበር ለማፍረስ ዋጋ የሚያስከፍላችሁ ሰዎች ዳቢሎስ ነው። በስማም በሉ ረጫጩት፣ እርጭት አድርጉና እንግዲህ ትዳራችሁን ለማዳን ሞክሩ። ደጋሚ ነው የሰራሁላችሁ፣ ድጋሚ ስሪልን ስላላችሁ ፈጣሪ አምላክ ይጠብቃችሁ። በጣም ነው የምወዳችሁ። እሺ ትዳር ማለት ቀላል ነገር እንዳይመስላችሁ፣ ሚስጥር አለው። ትዳር ከእግዚአብሔር ነው የተላከልንና አብረን ከትዳራችን ጋር ያቆየን። እኔ ትዳሩን የሚፈታ ሰው አልወድም። ባይዘው የእውነቴን ነው የምላችሁ። በጣም መታገስ ስላለብን ማለት ነው። ቺት ካረገብን ግን በቃ ምንም ትዕግስት የለንም። ቺት የሚያደርግ መጀመሪያ ምን ሊያደርጉ ሄዱ? ወንዶች ቺት ማድረግ ከጀመሩ በጣም አደገኛ ሁኔታ ውስጥ ነው ያሉት ማለት ነው። መድኃኒዓለም ይርዳችሁ፣ እናንተን የሚጠብቃችሁ ፈጣሪ አምላክ ሁላችንም በደሙ ይሸፍነን። ምክንያቱም እግዚአብሔር ካልጠበቀን በስተቀር የኛ ጥበቃ ትርጉም ስለሌለው ማለት ነው። ወዳችኋለሁ። ቴንኪዩ። በደንባችሁ አውሬና አጫውቱልኝ፣ አዳምጡልኝ እስከ መጨረሻዋ ሰዓት። እንደዚህ ጊፍት እየሰጠዋችሁ ነው። እናንተ ደግሞ ለኔ አበረታቱኝ፣ ዩቲዩብ እንዲከፍለኝ። ቴንኪዩ። ማርታ ተስፋለም እያሉ ነው። እንትን ስጡ፣ ኮሜንት ስጡ።